ወደ ሐዋሳ እየመጣችሁ ነው? እንደዚያ ከሆነ የሚከተሉትን የማስጠንቀቂያ መልእክቶች ልብ በሉ። ሐዋሳ በርካታ ተፈጥሯዊና ሰው ሰራሽ የመስህብ ስፍራዎች ያሏት ውብ ከተማ ናት። አላሞራና ታቦር ተራራ እንዲሁም የሐዋሳ ሐይቅና ሞራ ገደል የመሳሰሉ ትልልቅ የመስህብ ስፍራዎች የከተማይቱ የውበት መገለጫዎች ናቸው። እንዲሁም አሁን እየተገነቡ የሚገኙት የከተማይቱ የመንገድ ዳር ልማትም የከተማው ሌላኛው ገጽታ ነው። በሐዋሳ ከተማ በሚኖራችሁ ቆይታ ልትዝናኑባቸው ከሚገባቸው ስፍራዎች አንዱ 05 ነው። የከተማይቱን ነዋሪዎች ፍቅርና የወጣቶችን ድምቀት የምትመለከቱበት ስፍራ ሲሆን ሐይቁን እያያችሁ የምትዝናኑበት ደሳለኝ፣ ማርቲ፣ ስቴጅ፣ ቴዲ ግቢ፣ ኩላ፣ ፋሻ፣ ዋሊያና ሰቨን እናንተን ተዘጋጅተው ይጠብቋችኋል። ድንገት እየተዝናናችሁ መሸባችሁ ስጋት አይግባችሁ። የንስር አይን ያላቸው የከተማይቱ ፖሊሶች የእናንተን ሰላምና ደህንነት ይጠብቃሉ። ለ24 ሰዓት የሚሰሩ ታክሲዎች ወደ አሰባችሁበትና ወደ ማረፊያችሁ በሰከንድ ያደርሷችኋል። ሁለተኛ፣ በዓለም አቀፍ ደረጃ ተወዳጅና ጣፋጭ የሆነው የሲዳማ ቡና ሳትቀምሱ እንዳትመለሱ። ልዩ ጣዕም ያለው ይህ ቡና ከ30 እስከ 50 ብር ባለው ዋጋ ታገኛላችሁ። የከተማይቱ ዋነኛው የትራንስፖርት አማራጭ ባጃጅ እና ሚኒባስ ሲሆን የአንድ ፌርማታ ዝቅተኛው ሂሳብ 15 ከፍተኛው 20 ብር መሆኑን ልብ በሉ። ምርጫችሁ የኮንትራት ታክሲ ከሆነ መደራደራችሁ የተሻለ ክፍያ እንድትከፍሉ ያስችላችኋል። አሞራ ገደል ወርዳችሁ ከጦጣዎችና ጅቦች ጋር መዝናናታችሁ እንዲሁም ከሳውዝ መድኃኔዓለም፣ ፒያሳ፣ ገብርኤል፣ ሎጊታና መናኸሪያ በተዘረጋው የኮሪደር መንገድ ላይ ልትዝናኑ ትችላላችሁ። ዳዌ ቦሹ ሐዋሌ ከሬዳጌ በሐዋሳ ከተማ በሚኖራችሁ ቆይታ እነዚህን ቦታዎች ጎብኟቸው። ይህ ሃሩዳይ ፖድካስት ነው።